የተወደዳችሁ ውድ ቤተሰቦቻችን እንደምን አላችሁ? ውድ የኤፍሩ ሾው ቻናል ቤተሰቦች እንደምን አላችሁ? እንኳን ወደ ኤፍሩ ሾው ቻናል በሰላም መጣችሁ። እኔ ነኝ እንግዲህ ኤፍሪ የለችም። ከኤፍሪ ጋር አይደለም የመጣሁት ዛሬ ብቻዬን ነው። ያው እንግዲህ ለእናንተ የሚጠቅም ነገር በዚህ ቻናል ደግሞ ማስተላለፍ ስላለብኝ እንግዲህ እሷ ትንሽ ዘግየት ብትል ትከሰታለች በራሷ ቻናል ማለት ነው። እኔ ግን ዛሬ የሷን ቻናል ተቆጣጥሬ ለእናንተ የሚጠቅም ነገር አካፍላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የሷንም ፀጉር አይታችኋል። የኔም ፀጉር እንዴት ተጠብቆ እስካሁን እንደቆየም ደግሞ በደንብ በኔም ቻናል ተመልክታችኋል። በሷም ቻናል ያው ስመጣ ታዩኛላችሁ። ስለዚህ ፀጉራችሁን እንዴት መጠበቅ እንዳለባችሁ፣ በምን ውህድ ትሪት ማድረግ እንዳለባችሁ እየተማማርን ነው። ከዚህም በኋላ በደንብ እንማማራለን ማለት ነው። አብራችሁን ቆዩ። ወደ ቪዲዮ ቤተሰቦቼ እንግዲህ ያው የተጠቀምኩት ሁልጊዜ እንደምላችሁ እኔ ቅርንፉድ መጠቀም ያለባችሁ ግማሽ የሾርባ ማንኪያ፣ ዝንጅብልም እንደዛው አንድ የስኳር ማንኪያ መጠቀም ያለባችሁ። እዚህ ጋር ሮዝመሪ ነው የስጋ መጥበሻ አንድ የሾርባ ማንኪያ ነው የተጠቀምኩት። ከዚህም በላይ ቢሆን ችግር የለውም እንደ ቅርንፉዱ ኃይል ስለሌለው። እዚህ ጋር ደግሞ ቃሲል ወይም ቁርቁራ ገባ ሲድር ነው። እንደዛ ነው እንግዲህ ይሄ ነው ቅጠሉ። እንደምታዩት በጣም ነው የሚያምረው ቅጠሉ። ያው እንትን ነው የቁርፍድ ያለ አይደለም። አንዳንድ እህቶቼ እንደውም ለምን እንትናት የማታቀርቢ ምናምን ያላችሁኝ እህቶች አላችሁ። እንግዲህ ሹካ አለው። ዛፉንም አሳይቻችኋለሁኝ። አስቸጋሪ ነው በእርግጥ ግን እንግዲህ ወደፊት አስባለሁ። እስኪ ቆይ ይረጋጋና ማለት ነው። ግን በጣም ቆንጆ ነው። እኔ በጣም ነው የምወደው። እዚህ ሀገር ነግሬያቸዋለሁ። ሙስሊሞችም ልክ ሲሞት አንድ ሰው ሲሞት ለሬሳ ማለስለሻ ማጠቢያ ይጠቀሙታል ብያቸዋለሁ። እንግዲህ እነዚህም ሁለቱን ወቅጣቸዋለሁ። ትንሽ ወቀጥ አረጋቸዋለሁ። ሙቀጫ ቢኖራችሁ ትንሽ ወቀጥ ብታረጉት ጥሩ ነው። ከሌላችሁም ግን እንዲሁ መጠቀም ትችላላችሁ ማለት ነው። በውሃ ነው የምንሰራው ቀለል ብሎን እንድንጠቀምም እንደገና ደግሞ ትልቅም ጥቅም ያለው ደግሞ በውሃ ስንሰራውም ስለሆነ ማለት ነው። ውጭም ላለነው በተለይ ውጭ ላላችሁ እህቶቼ ለእናንተ በደንብ ነው የሚቀላችሁና በውሃው ብትሰሩ ጊዜም አይወስድባችሁም፣ ሽታም አይረብሻችሁም። አንድ የብርጭቆ ነው የተጠቀምኩት። ያው በምርጫዬ እኩል ነው የተጠቀምኩት። ለስንት ቀን ነው የምንጠቀመው? ስታጥበን ነው ወይ ሳንታጠብ ላላችሁ እህቶቼ ከታጠባችሁ በኋላ እስከ ሳምንትም እስከፈለጋችሁ ጊዜ መጠቀም ትችላላችሁ። ግን አሁን ይሄን ሰርቼ እኔ እስከ ቢያንስ በቃ በዛ ከተባለ እስከ 3 ቀን ነው የማይቆየው። ከዛ ውጪ አይቆይም፣ ይበላሻል፣ ይበጣጠሳል ስላየሁት ማለት ነው። ፍሪጅ ውስጥ ብናረገው ስላላችሁ ደግሞ እንግዲህ በጣም ተተቸገራችሁ አርጋችሁ መጠቀም ትችላላችሁ። ግን ኃይሉ እየሞተ ነው የሚሄደው። ፍሪጅ ውስጥ ካረጋችሁት ደግሞ እንደ አማራጭ ምንም ማድረግ ስለማይቻል ታወጡና ሞቅ ታረጉታላችሁ። ከዛ ኃይሉ እንዲንቀሳቀስ ማለት ነው። እንደዛ አርጋችሁ መጠቀም ትችላላችሁ ማለት ነው እህቶች። እሳት ባልበዛው እሳቱ ሳይበዛ ነው የምጥሉት ማለት ነው። አታንተከትኩም። ሁልጊዜ እንደምላችሁ ማንተክተክ የለባችሁም። የምንፈልገውን ነገር እንዳናጣ፣ ንጥረ ነገሩን እንዳናጣ ጋል ሲል ማውጣት ነው። እሺ ይሄው እንደምታዩት ጋል ሲል ነው ያወጣሁት። አያችሁት? ያው በደንብ የወጣው እንግዲህ የቅርንፉዱ ከለር ነው ማለት ነው። ከከለሩ ጋር ችግር የለብንም። ያው ዋናው ጠቀሜታው ነው። እውነት ብዙ ኮመንት ላይ ያየሁት ሮዝመሪ፣ ቅርንፉድ በጣም ትልቅ ለውጥ፣ ዝንጅብል ትልቅ ለውጥ እንዳመጣላችሁ ብዙ ጊዜ ተከውሙትልኛላችሁ ማለት ነው። በጣም ከልብ አመሰግናለሁ። አሁንም ስሩ፣ ተጠቀሙ። በጣም ቀላል ነው። ጊዜ ወስድባችሁም ሽታው ፀጉራችሁ ላይ እንትና አያስቸግራችሁም። ስለዚህ ሁልጊዜ የምትሰሩ ነው ተጠቀሙት፣ እመክራለሁ። የምታዩት ትንሽ መቀዝቀዝ ያስፈልገዋል። ያው እንደዚህ ማጥለያችንን ጠቅጣቃ ማጥለያ ቢሆን ይመረጣል። ትንሽ ሲቀዘቅዝ እንጠብቅና እናጠለዋለን። በእርግጥ እንደዚህ አይነት ማጥለያዎችም አሉ፣ የብረቱም አለ። ግን ብናኙ ለምሳሌ የቅርንፉዱ ዝንጅብልም ከሆነ የዝንጅብሉ ይሄ ደቃቁ ክፍል ቆዳችሁ ላይ ወይም ፀጉራችሁ ላይ እንዳይለጠፍ ነው እንደዚህ አይነት ማጥለያዎችን ፈልጉም እላችሁ። እሺ አሁን በሚገባ ቀዝቅዞልናል። ከለሩ በጣም ነው የሚያምረው። በነገራችን ላይ ያው ቅርንፉዱን ቆንጆ ስለሆነ ይመስለኛል። እያችሁ
እሺ እንግዲህ ይሄንን ይመስላል። ምንም አይነት ነገር የለም። ጥርት ማጥለይን አይታችኋል። በጣም ነው የሚጠቅማችሁ። ያው ኮመንት ላይ በጣም ብዙ እህቶቼ የኮመንቱትን ኮመንት ማየት ትችላላችሁ። ትናንትና ነው እንግዲህ ይሄንን የፀጉሬን ገመድ ገመድ ያደረኩት። እንደዚህ ስታረጉት ፀጉራችሁ እየፋፋ እድገቱ በደንብ የበለጠ እየጨመረ ጤናማ እየሆነ ይመጣል ማለት ነው። ሹሩባ እኔ አልመክርም ብያችኋለሁ። ሹሩባ የምትሰሩ በተለይ ከዚህ ጥብቅ አድርጋችሁ ከፊት ለፊት ፀጉራችሁ እንዲመለጥ የምታረጉ እህቶቼ መጠንቀቅ አለባችሁ ሹሩባ ስትሰሩ። ምናልባት ወይም ደግሞ ከዚህ ተረፍ እያረጋችሁ ምናልባት ግን በአጠቃላይ ወደ ኋላ ሲሰራ ሹሩባ የመበጣጠስ እንዲሁም ደግሞ ከፊት ለፊት እየሸሸ ይሄዳል ማለት ነው። አያችሁ እንዴት እንደሚወፍር፣ እንዴት እንደሚያምር፣ እንዴት ጠንካራ እንደሚሆን አያችሁ አይደል? ተመልከቱ። ይሄን ስትጠቀሙ፣ ይሄን ስትረጩ ወይ እንደዚህ አሁን ይሄ ቫዝሊን ነው። እኔ በቀሲል በሮዝመሪ ምናምን አድርጌ ነው የሰራሁት በቅርንፉድ። ይሄ ደግሞ እንትን ነው አቮካዶ ነው የሰራሁት። በኮኮናት ኦይል ነው የሰራሁት በጣሳው ማለት ነው። እናንተ የሚመቻችሁን ከስር ቅባት መጠቀም ትችላላችሁ። ይሄ ድርቅ እንዳያረግባችሁ ማለት ነው። ስለዚህ እኔ ቫዝሊን እጠቀማለሁ። በእርግጥ ያው እንደምታዩት ፀጉሬ ቅባት በደንብ ተጠቅሜያበታለሁኝ እኔ እና አቮካዶ በደንብ ተመችቶኛል። እውነት በአንድ ቀን ውስጥ ፀጉር ግድል ያደርጋሉ የምትሉ እህቶቼ ምናልባት የኔ ቻናል አይደለም ይሄ፣ ግን አቮካዶ ብትጠቀሙ በጣም ቆንጆ እንደሆነ በዚሁ አጋጣሚ ልነግራችሁ እፈልጋለሁ። ፀጉራችሁ ራሱ ለሚደርቅባችሁ እንደዚህ ስትረጩ ፀጉራችሁ እየሰለጠነ ነው የሚመጣው። መጀመሪያ እንደዚህ ተቃኒ አሁን በትንሹ ነው የቀባሁት። እናንተ ግን ጫፍ ጫፉንም እንደዚህ ይዛችሁ በደንብ መቀባት አለባችሁ፣ እንደዚህ ማለት ነው። ከዛ ከማበጠራችን በፊት ቅባቱን ከቀባን በኋላ እንረጫለን። እኔ ሁልጊዜም ነው የምጠቀመው በነገራችን ላይ ሁልጊዜ ይሄን ፊት ለፊቱን እንደዚህ እንዳይሸሽ። ፎሮፎር ያለባችሁ ፎሮፎር ብቻ ሳይሆን ይሄ የሚያሳክክ ፈንገስ ፀጉራችሁ ቆዳችሁ ላይ ሲወጣ እሱንም ለማስለቀቅ በደንብ ነው የሚጠቅማችሁ። እዚህ እስከ ጫፍ እንደዚህ አድርጋችሁ ማሳጅ ማድረግ ፊቱን እንደዚህ በደንብ ከዛ በኋላ ስታበጥሩ ደግሞ ፀጉራችሁንም ስትይዙ እኮ ነው የምትሳሳቱት። በመጠቀም ብቻ አይደለም ስትይዙ ራሱ ትሳሳታላችሁ። ፀጉራችሁን ስታበጥሩ መጀመሪያ ተተያያዘ መፍታታት አለባችሁ። እንደዚህ እያደረጋችሁ እንዲህ እየገባችሁ በእጃችሁ በአምስቱም እየገባችሁ እንደዚህ በአራቱ እንደዚህ መፍታታት፣ እንደዚህ ቀስ ብላችሁ እስከ ዳር ድረስ። ቅጥል ካለው ደግሞ መቁረጥ። ለምሳሌ ቅጥልም ሲኖረው ስለሚያዝ እንደዚህ ካደረጋችሁ በኋላ እንደዚህ ትይዛላችሁ ፀጉራችሁን። ከዛ ከታች ነው የምትጀምሩት፣ ከላይ አይደለም ፀጉር የሚጀምረው። ከዛ ከፍ እያላችሁ ትሄዳላችሁ፣ ቀስ እያላችሁ። ከዛ ከፍ እያላችሁ እዚህ ጋር ትደርሳላችሁ። ከዛ ከዚህ ትመጣላችሁ። ካረጋገጣችሁ በኋላ እንደተፍታታ ስትአበጥሩ ቀስ ቀስ እንደዚህ እያደረጋችሁ
አያችኋ? አያችሁት? ፀጉሬ ጥቁረቱ እንዴት እንደሚያምር ተመልከቱ። የወጣውን አያችሁ? ይኸውላችሁ የወጣው ፀጉር እንኳን የሆነ አያችሁ አይደል? ይኸው ከለሩን ተመልከቱ። የሚያስጠላ ይሄ የሞተ ፀጉር ነው። ስለዚህ መወገድ ያለበት ፀጉር ነው የወጣው። ወጣ አይደለም እንደው የሚባለው ትመለከታላችሁ አይደል? ከዛ በቃ እንትን ካላችሁ በኋላ ታበጠራችሁ በኋላ ፀጉሬ አያችሁ አይደለ? እንዴት እኩል ሆኖ እየረዘመ እንደሆነ እንዴት አደረጋችሁ? እረፍት ትሰጡታላችሁ ትንሽ እንዲያርፍ እንደዚህ አድርጋችሁ እንደዚህ አድርጋችሁ ያርፋል። ትንሽ ሰዓት ትንሽ ደቂቃ። ይሄው የኛውንም እንደዚሁ አበጥሬ እንትን ብየዋለሁ። እንደውም ከዛ የአነሰ የወጣው ፀጉር ማለት ነው። አጠቃላይ ይሄ ነው የወጣው። ከሁለቱም በኩል ተበጥሩ ታያችኋል አይደል? ያው ከዛ ይሄኛውንም ልክ እንደዚህ ለዚህ ለ10 ደቂቃ ወይ ለ15 ደቂቃ እንደዚህ አድርገን እረፍት ከሰጠን በኋላ እንሰራለን ማለት ነው። እሺ ቤተሰቦቼ አሁን እንግዲህ ለፀጉሬ የሰጠሁት እረፍት ይበቃዋል። አሁን አያችሁ ፀጉራችሁን ተመልከቱ። ከዚህ ስትሰሩ ከዚህ ትርፍ ማስቀረት አለባችሁ። ቁጥርጥር እንኳን ስትሰሩ ከፊት ለፊት እንደዚህ ትርፍ መቅረት አለበት። ከዛ ደግሞ ስትሰሩ እንደዚህ አድርጋችሁ ላላ አድርጋችሁ አያችሁ። በቃ ከመስራትም ነው ፀጉራችሁ የሚጎዳው የሚበላሸው። ከፊት ለፊት የሚሄድባችሁ ሻሽ ከአሁን ፊት ቪዲዮ ላይ ራሱ በደንብ አሳይቻችኋለሁ። ሻሽ እንዴት ማሰር እንዳለባችሁ። ለምሳሌ የእስልምና እምነትን ተከታዮች ሂጃብ ስትለብሱ ግዴታ ያው የራስ ፀጉራችሁ እንዲሸፈን ነው ከፊት ለፊት። ስለዚህ ገርበብ ትንሽ ገርበብ አድርጋችሁ ጥብቅ እንደዚህ ጥምጥም ሳይሆን በቃ እንዲሸፈን አድርጋችሁ መጠቀም። አሁን እኔ ላይ ሽበት ቢወጣ ፀጉሬ ሽበቱ ራሱ ያምራል። አያችሁ የተጠበቀ ፀጉር ነው፣ ጤናማ ፀጉር ስለሆነ ሽበት ቢወጣ እንኳን አያስጠላም። የሆነች እህቴ ላይ ሽበት አይቼ በጣም ነው የሚያምረው ራሱ በቃ ወይኔ እኔ ላይ ቢሆን ምናምን የምትሉት ነገር አለ። እነዛ ነው በቃ በጣም ያምራል። እና ፀጉራችሁ ከተጠበቀ የሚያምር ፀጉር ካላችሁ ሽበት ቢወጣ እንኳን እንደማያስጠላባችሁ ነው የምነግራችሁ። አንዳንድ ቦታ ላይ ግን ሽበት ሳይ በጣም ነው የምበሳጨው። ፀጉሩ ጤናማ ስላልሆነ ሽበቱ ሲወጣ ደግሞ በደንብ በጣም ያስጠላል። ቢያንስ እንኳን ባታስረዝሙ ጤናማ እንዲሆንና ልስልስ ብሎ ጥቁር እንዲል እንዲፋፋ ማድረግ አለባችሁ። ይሄው እንግዲህ ከዚህ በኩል እንደዚህ በአማረ መልኩ ወፈር ወፈር አድርጌ ላላ አድርጌ ሰርቼ ጨርሻለሁ። ይሄው እንደምታዩት ነው። ፀጉር ተፈጥሮ ነው፣ ሌላ ነገር የለውም። እኔ አልስማማማ እኔ ስለማልስማማ ነው። እናንተ ይሄን የምትሉት የሆነ የስንፍናችሁን ማካካሻ ነውና እኔ አልስማማም። ለምን እንደዚህ እንዳልኩ ታውቃላችሁ አይደለ? እኔ የሌላን ሰው ፀጉር ትሪት አድርጌ ስለመለስኩ የእናንተ ስንፍና ነው ብዬ 100% ደመደምኩ ማለት ነው። ሌላ ጊዜ ግን ሊሆን ይችላል። አዎ የኔ ፀጉር ምናልባት ከመጀመሪያውም ሲፈጠር ጥሩ ስለሆነ ነው ብዬ አሰብኩ። ሌላ የሞተ ፀጉር ተንከባክቤ ግን ቆንጆ ሲሆን ባይኔ ስላየው የእናንተ ስንፍና ነው፣ ስላላያዛችሁ ነው። ደግሞ አያያዝም ማየት ማወቅም አለባችሁ። እንዲህ ምመክረውን ምክርም ያው የኔ ልምዴን ነው፣ ሌላ ነገር አይደለም። ልምዴንም እያካፈልኳችሁ ስለሆነ ልምዴንም ተከትላችሁ ብትጠቀሙ ለውጥ ታመጣላችሁ ማለት ነው።
በጭራሽ ፀጉራችሁ መክረር የለበትም ስትሰሩ። በቃ ዘና ብሎ የሚያድገው ጤናማ የሚሆነው እንደዚህ ተደርጎ ሲሰራ ነው። በተለይ ቁጥርጥር ወይም ደግሞ ገመድ ገመድ ብታረጉት በፍጥነት ፀጉራችሁ ያድጋል ማለት ነው። እሺ ቤተሰቦቼ እንግዲህ እንደምታዩት ነው። በጣም ነው የሚያምረው። እንኳን እናንተ እኔው በጣም ወድጀዋለሁ። ለምሳሌ አሁን እንደዚህ አድርጋችሁ ብትወጡም እንደዚህ ለምሳሌ በቃ ሌላ ነገር ባትፈልጉም ባትተኮሱም ባትሰሩም ያው እንግዲህ በጣም ነው የሚያምረው። ስለዚህ እንደዚህ አድርጋችሁ ስሩ። የተለያዩ እናንተ ለፀጉራችሁ የሚጠቅሙ ውህዶችን ደግሞ እኔም ሼር እያደረኩላችሁ ስለሆነ እነሱን የሰራችሁ ተጠቀሙ። በእርግጠኝነት ለፀጉራችሁ ትልቅ ለውጥ ታመጣላችሁ። ፀጉራችሁ ጤናማ ይሆናል። የኤፍሪሾን ቻናል ሰብስክራይብ እና ላይክ እያረጋችሁ ነው፣ አድርጉም። በጣም እናከብራችኋለን፣ በጣም እንወዳችኋለን። ከኛ በላይ ደግሞ ልዑል እግዚአብሔር ይውደድልን፣ ያክብርልን። በየሄዳችሁበት ሁሉ ፈጣሪ መንገዳችሁን ቀና ያድርግልን። በቀጣይ በጠቃሚ ቪዲዮ እስከምንገናኝ ብያላችሁበት ሰላማችሁ ብዝት ይበል። ባይ ባይ።